ይህ የኢሬቻ የአምልኮ ባህል በኦሮሞ ህብረተሰብ ዘንድ በጣም የተስፋፋ ስለሆነ አደራረጉ ይለያይ እንጂ መንፈሱ አንድ እንደሆነ ምንም ጥርጥር የለው። በነገራችን ላይ ኢትዮጵያን እያመሰ ያለው የኢሬቻ መንፈስ ብቻ ሳይሆን በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ አካባቢ ሆኖ በተለያየ ስም የሚገለጽ አጋንንታዊ አሰራር እንዳለ የማይካድ ሀቅ ነው። ስለዚህ ለመላ ኢትዮጵያ የሚያስፈልገው ሰላምን፣ ጤናን፣ አንድነትን በሚያመጣ ወደ እውነተኛው አምላክ መመለስ ብቻ ነው። ስለሆነም ይህን ሁሉ በሕይወቴ የሆነውንና በዓይኔ ያየሁትን ለመመስከር ያነሳሳኝ በአሁኑ ጊዜ በምድራችን ኢሬቻ እንደ አዲስ እንቅስቃሴ ሆኖ የሕዝቡን በተለይም የኦሮሞ ልብ እየሳበ መሆኑን እየተረዳው ስለመጣው ሰዎች ሲያወሩ የሚሰማው ኢሬቻ የኦሮሞ ባህል የሰላምና የአንድነት እንቅስቃሴ ነው በማለት ነው። ወገኖቼ እንደ ማንኛውም እንደ አገር ተቆርቋሪ የማሳስበው ነገር ለኦሮሞ ሕዝብ ይህም ባህል አስታኮ የሰላም እንቅስቃሴ አዝመስሎ ሰላም የማያውቀውን የኢሬቻን በዓል ለሕዝብ ማቅረብ ሕዝባችንን ማለቂያ ወደማይኖረው ዋይታና ችግር ማስገባት። ለመሆኑ ኢሬቻ ሕዝብን አንድ የሚያደርግ ከሆነ ለኢትዮጵያ ቀርቶ ለመላው አፍሪካ ኩራት የሆነውን ብሔርተኝነትን ተጸይፎ ሕዝባችንን ከላይ እስከታች አንድ ለማድረግ እየሰራ ያለውን ከኦሮሞ ቤተሰብ እግዚአብሔር ያስነሳው መሪ ኦሮሞች እንዴት ከእርሱ ጋር ሰላምና አንድ መሆን አቃታቸው? ጥያቄው ለእያንዳንዳችሁ ነው። ኢሬቻ ሰላምን የሚያመጣ ከሆነ የኦሮሞ ሕዝብ አንድ በመሆን ለኢትዮጵያ ሕዝብ እንዴት ምሳሌ መሆን አልቻሉም? እንዴት አቃተ? ዛሬ በምድራችን እየሆነ ያለውን ብንመለከት የኦሮሞ ደም በኦሮሞዎች እየፈሰሰ እንደሆነ እንዴት ማስተዋላችን ተወሰደ? ስለሆነም ኢሬቻ የኦሮሞን ደም ለማፍሰስ ካልሆነ ለኦሮሞ አንድነትና እድገት ምንም ፋይዳ የለውም። አንዳንድ ሰዎች የኢሬቻ በዓል የኦሮሞን ሕዝብ እንደማይመጥን በማመልከት ሐሳብ ሲሰጡ፣ ኦሮሞዎች ደግሞ እርሱ ንጹህ ኦሮሞ አይደለም ከሌላ ብሔር ነው፣ እርሷ ኦሮሞ አይደለችም በማለት ነገሩን የብሔርና የጥላቻ ጉዳይ ያደርጉታል። እኔ ንጹህና ፍጹም ኦሮሞ ነኝ ብመረመር የጌታ ኢየሱስ ክርስቶስ መንፈሳዊ ዲኤንኤ ካልሆነ በስተቀር ሌላ ምንም ድብልቅ የለብኝም። ይህን የምናገረው ከጥላቻ ሳይሆን ከልብ ለሕዝብ በማሰብ እንደሆነ እንድትረዱኝ ይፈልጋል። ብዙ ወገኖቻችን ይህ የኦሮሞ ባህላዊ በዓል እንጂ ከአምልኮ ጋር ምንም ግንኙነት የለውም እያሉ ከኋላ ያለውን የመንፈስ አሰራር ሳይረዱ በየዋህነት እየተሳተፉ ነው። ሆኖም ግን የሰላም የአንድነት እየተባለ ሲወደስ ቆይቶ ገና በመስቀል አደባባይ ተከብሮ ሳምንት ሳይሞላ ብዙ የኦሮሞ ልጆች ደም መፍሰሱ ማስተዋል ላለው ሰው ኢሬቻ ሰላምን የማመጣ እንደሆነ ግልጽ ነው። ዛሬ ኢሬቻ በወጣቱ ኦሮሞ ሕዝብ መካከል ያገኘው ቦታና አክብሮት ሲሰማ እጅግ በጣም አዝናለሁ። በተለይም ጌታን እናውቃለን የሚሉ የወንጌል አማኞች በዚህ መንፈስና ስርዓት ውስጥ በመጠመዳቸው ለሌሎች እንቅፋት በመሆን የሚያሳስቱ ስለሆነ የነሱ ጉዳይ ከሐዘንም በላይ የሚያስለቅስ ነው። ለመሆኑ ብርሃን ከጨለማ ጋር ምን ግንኙነት አለው? በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ላይ ከማያምኑ ጋር በማይመች አካሄድ አትጠመዱ፣ ጽድቅ ከአመፅ ጋር ምን ተከፋይነት አለውና ብርሃንም ከጨለማ ጋር ምን ኅብረት አለው በማለት ይናገራል። አስደንቅም። እንዲሁም በኤፌሶን ምዕራፍ 5 ቁጥር 9 እስከ 11 ድረስ የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ፣ ፍሬም
ከሌለው ከጨለማ ስራ ጋር አትተባበሩ፣ ይልቁንም ግለጡት እንጂ ይላል። ስለዚህ ጌታ ለምታውቁ አማኞች አደራ የምለው የኢሬቻን በዓል ማክበር ምንም የለበትም በማለት ከጨለማው ስራ ጋር መተባበር ውድ ሕይወት ዋጋ እንደሚያስከፍል እንዳንረሳ በፍቅርና በትህትና አሳስባችኋል። ሌሎችን ወደ ጌታ ማምጣት የምንችለው ከላይ እንደጠቀስኩት ከጨለማው ስራ ጋር በመተባበር ሳይሆን የወንጌልን ብርሃን በጨለማ ውስጥ ላሉት በቃልና በኑሯቸውን በመግለጥ የኦሮሞ ሕዝብ ሆይ፣ የኦሮሞ ምሁራን፣ የኦሮሞ ሽማምንት፣ የኦሮሞ እናቶች፣ የኦሮሞ አባቶች፣ የኦሮሞ ወጣቶች የኢሬቻ ባህልም ሆነ መንፈስ የኦሮሞ ሕዝብ ለእድገትና ለለውጥ ያለውን ትልቅ ፍላጎትና ራዕይ በምንም አይነት አይመጥንም። ዘመን ያለፈበት ለእውቀትና ለእድገት ምንም አስተዋጽኦ የማያደርግ ኋላ ቀር እይታ ነው። እናንተ የአገር መሪዎች ይሄ አይመጥናችሁ። እናንተ የአገሪቷ ምሁራን፣ የኦሮሞ ምሁራን የዚህ የኢሬቻ በዓል የኢሬቻ ባህል እናንተን አይመጥንም። ወጣቶች ሆይ እናንተን አይመጥንም። አባቶች እናቶች ሆይ እናንተን አይመጥንም። ከዚህ ዝቅ ካለው ጋር አትተባበሩ። የኦሮሞ ሕዝብ የተወደደ የተከበረ የራሱ ታሪክና መታወቂያ ያለው ሕዝብ መሆኑን ነው። ይሄንን ማወቅ ይኖርበታል። እንዲህ የከበረ ታላቅ ሕዝብ የኢሬቻን በዓል በማቀፍ እንዴት አድርጎ ይህን ኋላ ቀር የአምልኮ ልምምድ በታሪኩ አዲስ ምዕራፍ ይከፍትለታል? ይሄ ነው ጥያቄ። ይህ ለ21ኛው ክፍለ ዘመን አስተሳሰብና እርምጃ ጋር የማይሄድ ፍጹም አንገላታች የሆነ ስርዓት እንዴት ለአዲሱ ትውልድ ይቀርባል? የሚቀርበውስ በምን መልክ ነው? አስተዋዩ የኦሮሞ ሕዝብ ግን የበዓሉን ዓላማ አዲስ አቅጣጫና ትርጉም በመስጠት ትልቅ ሥራ የሚሰራበት ለአገር ጥቅም የሚውልበት ሊያደርገው ይችላል ብዬ ይገምታል። የኦሮሞ ክብር በኢሬቻ ውስጥ አይደለም። የኦሮሞ መታወቂያ በኢሬቻ አይደለም። የኦሮሞ ተቀባይነት በኢሬቻ አይደለም። በኢሬቻ ከማንም ጋር አንወዳደር። ይሄ የውድድራችን መንገድ አይደለም። የምንወዳደረው በሰላማችን፣ በፍቅራችን፣ በትምህርታችን፣ በአንድ ላይ በመኖር በአንድ ላይ መስራት፣ በመያያዝ፣ በመተቃቀፍ፣ በመደጋገፍ፣ በመከባበር መሆን ይኖርበታል። በርካሽ ነገር እኛ በርካሽ ነገር በርካሽ ቦታ በርካሽ መንገድ ክብርን ለራሳችንም ለልጆቻችንም ለታሪካችንም አንፈልግም። የሚያስፈልገው ወገኖቼ ከዚህ መንፈስና አቋም በንስሐ ወደ እግዚአብሔር መመለስ ነው። ነገሩ የኦሮሞ ሕዝብ ብቻ ሳይሆን የኢትዮጵያ ሕዝብ በሙሉ ከዳር እስከ ዳር በእውነት ይፈታ ዘንድ በእውነት ይድን ዘንድ በእያንዳንዱ ጓዳ ያለውን የባዕድ አምልኮ ዕቃዎችን የሰይጣን መሳሪያዎችን ከጓዳው ብቻ ሳይሆን ከልቡም ጠራርጎ ማውጣት ይኖርበታል። እውነቱን ልንገራችሁ የኢትዮጵያ ሕዝብ የአእምሮ ደሃ የልብ በሽተኛ ነው። አዎ በአሁኑ ጊዜ በማየው በሚሰማው በሚደረገው በምድሪቷ የአእምሮ ድህነታችን እጅግ የከፋ ነው። ሰዎች ከሚያውቁት ሰዎች ከሚረዱት በላይ የከፋ ነው የአእምሮ ድህነታችን። ማድረግ የማይገባንን ስናደርግ፣ መናገር የማይገባንን ስንናገር፣ መሆን የማይገባንን ስንሆን ምን ይባላል? የአእምሮ በሽተኞች ከማለት ምን ይባላል? የአእምሮ ድሆች የልብ በሽተኞች ከማለት ምን ይባላል? ማስተዋል የሌለው ሰው የተሰጠው መልካም ነገር መልካም ነው ማለት የማይችል ከሆነ በሽተኛ ከመሆኑ ነው ከማለት ምን ይባላል? ትንቢተ ኢዩኤል ምዕራፍ 2 ቁጥር 13 ላይ ልባችሁን እንጂ ልብሳችሁን አትቅደዱ ይላል። አምላካችሁም እግዚአብሔር ቸርና መሐሪ፣ ቁጣው የዘገየ ምሕረቱ የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ ይላል። ወደ እግዚአብሔር መመለስ ብቻ ነው የሚያዋጣን ሕዝብ። አዎ እንደ አንድ ሕዝብ ከግራ ከቀኝ በመበላላት በክልል እየተከፋፈል እኔና እናንተ አገሪቷን ልንታደግ አንችልም።
ሕዝብ ልንሆን አንችልም። በጥላቻ በዘረኝነት በክልል በብሔር ፖለቲካ እየተከፋፈል እንዴት አንድ አገር ጠንካራ አገር የታወቀ አገር የከበረ አገር ልንመራ ሊኖረን ይችላል? ወገኖቼ ወደ እግዚአብሔር መመለስ ያስፈልጋል። ወደ እግዚአብሔር እንመለስ፣ እሱ ይፈውሰናል። በምድር ላይ በባህላዊና በጥንቱ ልምምድ በስተኋላ ምንም ጥያቄ የሌለው አስፈሪ የመናፍስት አሰራር የሰይጣን አሰራር አለ። የሚፈሩበትም ሰዎች ምክንያት ስላላቸው ነው። የበዓሉ መንፈስ ከተጠናወታቸው በቀላሉ መፍትሄ የማያገኙ ስለሆነ ከፍርሃት የተነሳ የሚያደርጉት ነው። የኢሬቻን በዓል በደንበኛ ዝግጅት ካላከበሩ የሚቀሰፉ የሚመስላቸው በምድርቷ ሞልተዋል። የገዛ ቤተሰብ የኔ ቤተሰብ የቶለሳ ጉዲና ቤተሰብ ለዚህ ቀሳፊ አጋንንት ውሸት ሰለባ ስለነበረ በደንብ አውቀዋለሁ። ማንም አታውቀውም ሊለኛ አይችልም። በእርግጥም ሁሉን ነገር በተጠየቀው መሰረት ካላደረጉ ኑሯቸውን ጤናቸውን የሚያደበላልቅ አጋንንታዊ መንፈስ አለ። በአደባባይ ጨዋ ስርዓት ያለው የሚመስል አከባበር ይመስላል። ወደ ቤት ሲመለሱ በጓዳቸው የሚጠብቃቸው ግን ሲኦል ነው። ሲኦል ነው። የጥላቻ ጥላቻ ነው። የፍርሃት ፍርሃት ነው። የቅዠት ነው። ይህ እውነት መሆኑን ከአምናው ምስክርነቴ በኋላ ትላልቅ ሰዎች በቤታቸው የነበረውን ጉድ እኔ ካጋለጥኩትም የከፋ እንደሆነ መስክረውልኛል። አንዳንዶቹ ለማድረግ እንደሚሞክሩት ኢሬቻንና ኮተቱን ክርስትና ልናነሳው አንችልም። ከዛ ጋር ምንም ግንኙነት የለውም። ኢሬቻ ከመሰረቱና ከአመጣጡ የሰይጣን እጅ ስላለበት በምንም አይነት በክርስቶስ ደም ከተገዛ ሕዝቡ ዘንድ ግንኙነት የለውም። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ከቁጥር 14 ጀምሮ እንደዚህ ይላል። ማስጠንቀቂያ ነው። ሁላችሁ ስሙ። በተለይ ክርስቲያኖች የሆናችሁ በተለይ ወደ ቤተ ክርስቲያን የምትሄዱ ሁለት ሚና ለመጫወት በሁለት መድረክ ላይ ለመቆም የምትፈልጉ እናንተ በደንብ እንድትሰሙኝ እፈልጋለሁ። ስለዚህ ወዳጆቼ ሆይ ጣዖትን ከማምለክ ሽሹ ነው የምለው። ጸልዩ አይልም፣ ምንም አድርጉ አይልም። ሽሹ ነው የምለው። ከጣዖት ሽሹ። ልባሞች እንደመሆናችሁ እላለሁ በምለው ነገር እናንተ ፍረዱ። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ኅብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ጋር ኅብረት ያለው አይደለምን? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ሥጋ ነን። ሁላችን ያን አንዱን እንጀራ እንካፈላለንና በሥጋ የሆነውን እስራኤል ተመልከቱ። መሥዋዕቱን የሚበሉ የመሠዊያ ማኅበርተኞች አይደሉምን? እንግዲህ ምን ይላለሁ? ለጣዖት የተሰዋ ምናምን ነውን? ነው ይላለሁን? ወይስ ጣዖት ምናምን እንዲሆን ይላለሁን? አይደለም። ነገር ግን አሕዛብ የሚሰዉት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰዉ እላለሁ። የሚሰዉት ለአጋንንት፣ የሚያደርጉት ለአጋንንት ነው እንጂ ለሌላ ነገር አይደለም። ከአጋንንትም ጋር ማኅበርተኞች እንድትሆኑ አልወድም። የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉ። ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉ። ወይስ ጌታን እናስቀናውን? እኛ ከእርሱ ይልቅ እንበረታለን? እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውንም ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት። እግዚአብሔር በሚከበርበት በእግዚአብሔር መንገድ፣ በእግዚአብሔር ቦታ፣ በእግዚአብሔር ጊዜ አድርጉት። እኔ ደግሞ ብዙዎች ይድኑ ዘንድ ለጥቅማቸው እንጂ የራሴን ጥቅም ሳልፈልግ በሁሉ ነገር ሰውን ሁሉ ደስ እንደማሰኝ ለአይሁድም ለግሪክም ሰዎች ለእግዚአብሔር ቤተ ክርስቲያን ማሰናከያ አትሁኑ። እንግዲህ እንደሚባለው የምስጋና በዓል ማክበር ከተፈለገ
ጤናማና ሁሉም የመካፈልበት እውነተኛ የምስጋና በዓል ይሆን ዘንድ መደረግ ያለባቸው ነገሮች አሉ። የእግዚአብሔር ቃል ለዚህ ጥሩ መምሪያ ይሰጠናል፣ መንገድ ይሰጠናል። አንደኛ መመስገን ያለበት የሰማይና የምድር ፈጣሪ እግዚአብሔር ብቻ ነው። ይህ እግዚአብሔር በስሙና በሥራው የሚታወቅ የአብርሃም የይስሐቅ የያዕቆብ አምላክ በዚህ በመጨረሻ ዘመን በአንድያ ልጁ በጌታ በኢየሱስ ክርስቶስ የተገለጠና የተናገረን አምላክ ነው። ይህን አምላክ በምንም አይነት አንቀይርም፣ በምንም አይነት መንገድ አንፈልገው። ይህ አምላክ ራሱን የቻለ እኔንና እናንተን ይህንን ሰማይና ምድርን የፈጠረ ዩኒቨርስን የፈጠረ አምላክ ነው። ይህንን አምላክ እኔና እናንተ በምንም ልንተካው አንችልም። በባህላችን ልንተካ አንችልም። በአፍ ተረት ልንተካ አንችልም። ከአባቶች መጣ ከዛ መጣ በሚባል ነገር ልንተካው አንችልም። ሰው እግዚአብሔር ነውና በኦሪት ዘጸአት ምዕራፍ 22 ቁጥር 20 ላይ ከእግዚአብሔር በቀር ለአንዳች አምላክ የሚሰዋ ፈጽሞ ይጥፋ። የሚያስፈራ አይደለም? ከእግዚአብሔር ሌላ ለአንዳች የሚሰዋ ምን የሚሰዋ? ወድቆ የሚሰግድ፣ ለሌላ ነገር የሚሰግድ፣ ለሌላ ነገር እጁን የሚዘረጋ አምላኬ እርዳኝ፣ ስማኝ፣ ይህንን አድርግልኝ ብሎ ይህንን የሚያደርግ ፈጽሞ ይጥፋ ነው የሚለው። ይህ አስፈሪ ፍርድ ነው። ስለዚህ ሕዝብ ሄደ፣ ወንዝ ሄደ፣ እጅን ስትዘረጋ ምን እያደረግክ እንዳለ ታውቃለህ? ከፈጠረ ከወደደ ሰው ካደረገ ከአምላኪ ጋር እየተጣላህ ነው። ፊትህን ከአምላኪ እያዞርክ ነው። ለርካሽ ነገር ራስህን አሳልፈ እየሰጠህ ነው። ይህንን አታድርጉ ወገኖች፣ አታድርጉ። ይሄ የጥፋት መንገድ እንጂ የልማት መንገድ አይደል። ልብ እናድርግ። ሁለተኛ ደረጃ የዘላለም እግዚአብሔር ከሰብአዊ ፍጥረት አምልኮን ሆነ ምስጋናን የሚቀበለው በልጁ በጌታ በኢየሱስ ክርስቶስ ስም ብቻ ነው። ይሄንን ልብ አድርጋችሁ እንድትሰሙኝ ይፈልጋል። እግዚአብሔር የሚመለከው፣ እግዚአብሔር የሚታወቀው፣ ወደ እግዚአብሔር የምንቀርበው በክርስቶስ ኢየሱስ ነው። እውነተኛ መንገድ፣ እውነት፣ ሕይወት እኔ ነኝ አለ። 4 ነጥብ። ሌላ መንገድ የለም፣ ሌላ አምልኮ የለም፣ ሌላ ስርዓት የለም፣ ሌላ ውጣ ውረድ የለም። መንገዱ አንድ ነው። መንገዱ ኢየሱስ ነው። ወደ አብ የምንደርሰው፣ አብን የምናመልከው፣ አብን የምናውቀው፣ አብን የምናከብረው፣ እግዚአብሔርን የምናገለግለው በክርስቶስ ኢየሱስ። ሕይወት በሱ ውስጥ ነው። እውነት በሱ ውስጥ ነው። መገለጥ በሱ ውስጥ ነው። ምሕረት በሱ ውስጥ ነው። ያለሱ ምንም ማድረግ ስለማንችል በክርስቶስ ኢየሱስ እናደርጋለን። ከሱ ውጪ ምንም ማድረግ አንችልም። በቆሎሳይስ ምዕራፍ 3 ቁጥር 17 ላይ እግዚአብሔር አብን በእርሱ በማን በክርስቶስ ኢየሱስ እያመሰገናችሁ በቃል ቢሆን ወይም በሥራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ይላል። አስደናቂ የምታደርጉትን ሁሉ ስትወጡ በጌታ ስም፣ ስትገቡ በጌታ ስም፣ ስትንበረከኩ በጌታ ስም፣ ስታመልኩ በጌታ ስም። እግዚአብሔር የሰማዩን የምድሩን በክርስቶስ ኢየሱስ ጌትነት ውስጥ አስቀመጠ። ከዛ ውጭ መንገድ ከፈለጋችሁ ትጠፋላችሁ። መንገድ የለምና እርሱ መንገድ ነው። ከሱ ውጪ አንድ ነገር እንዲህ ነው ከተባለ እውነት ከፈለጋችሁ ትጠፋላችሁ። እውነት እርሱ ብቻ ነው። እንደዚህ ይባረካለሁ ሕይወት ይሆንልኛል ካላችሁ ትጠፋላችሁ። ሕይወት እርሱ ነውና ልብ አድርጉ ሕዝቤ፣ አስተውል ሕዝቤ። በሦስተኛ ደረጃ ማንኛውም ከበዓሉ አከባበር ሰይጣን እጁ ያስገባበትን ልምምዶች፣ ስርዓቶች ከዚህ እንቅስቃሴ መወገድ አለባቸው። የሰይጣን ሽታ ያለበት፣ የሰይጣን አሰራር ያለበት፣ የሰይጣን ነገር ያለበት በሙሉ ከዚህ እንቅስቃሴ መወገድ ይኖርበት። በኦሪት ዘዳግም ምዕራፍ 6 ቁጥር 14 እና 15 ላይ በመካከል ያለው አምላኬ እግዚአብሔር ቀናተኛ አምላክ ነውና የአምላኬ የእግዚአብሔር ቁጣ እንዳይነድብህ ከምድርም ፊት እንዳያጠፋ በዙሪያችሁ ያሉት አሕዛብ የሚያመልኳቸውን ሌሎችን አማልክት አትከተሉ ይላል። ምንድነው ሌሎቹ አማልክት?
እግዚአብሔር ካለው ውጪ አንድ ነገር ሰርቶ በዓል አድርጎ ለዛ በዓል መንበርከክ ነው። ያ ምንድነው? ያ ጣዖት ነው። እግዚአብሔር የማያውቀው፣ እግዚአብሔር የሚጸየፈው፣ እግዚአብሔር የሚፈርድበት፣ እግዚአብሔር የሚጠላው ነገር ነው። ሌሎችን አማልክት የምትሰግዱላቸው በሕዝባችን ቤት ውስጥ ጓዳ ውስጥ የተቀመጡት ከተለያዩ ቦታ የመጡ ኮተቶች፣ በደብተራ በተለያዩ የመጡ ኮተቶች፣ በቃልቻዎች፣ በሞራ ገላጮች፣ በመናፍስት ሳቢዎች በኢትዮጵያ ሕዝብ ጓዳ ያለው ከእግዚአብሔር ያልሆኑ ነገሮች እነዚህ ኮተቶች እነዚህ መውጣትና መቃጠል አለባቸው። ከእግዚአብሔር ፊት መራቅ አለባቸው። በዛን ጊዜ ሰላም እናገኛለን፣ አንድነትን እናገኛለን። በዛን ጊዜ እንያያዛለን። ታላቅ ሕዝብ የምንሆነው ከዚህ ከርካሽ ነገር ነፃ ስንወጣ ነው። ሕዝብ አስተውል። በአራተኛ ደረጃ የምስጋናን በዓል ስናዘጋጅ አስቀድሞ መሆን የሚገባው እግዚአብሔር የሚጸየፋቸውን ትዕቢት፣ ጥላቻን፣ ዘረኝነትን፣ ንቀትን፣ ያለ እኔ ባይነትን በንስሐ ማስወገድ ተገቢ ነው። ወደ ንስሐ ይጠራናል ማለት ነው። እግዚአብሔር ንስሐ ግቡ ነው የሚለው። አዎ ተነካካ። የኢትዮጵያ ሕዝብ ተነካከሰ፣ ተቆሳሰለ፣ ተበዳደለ፣ ብዙ ነገር አደረገ። ሰሜኑ እንዲህ አለ፣ ምስራቁ እንዲህ አለ፣ ምዕራቡ እንዲህ አለ፣ ደቡቡ እንዲህ አለ። በጭቅጭቅ በንዝንዝ የተሞላን በንቀት የተሞላን ሕዝብ ነን። ምንም እኮ ኖሮን አይደለም የምንናናቀው። ማንም ከሌላ በልጦ አይደለም። ድህነቱ ካለ ሁሉም ነው። ቆሎ ከሆነ ሁሉም የሚበላው ነው። ምን ሆነ ነው ሌላውን የምትንቀው? ወገኔ ያን ንቀት፣ ይሄ ነገር መንፈሳዊ ነው፣ ሰይጣናዊ ነው፣ ገዳይ ነው፣ አጥፊ ነው። ስለዚህ የኢትዮጵያ ሕዝብ ተያይዞ ንስሐ መግባት አለበት። እግዚአብሔርን ለማመስገን ስንፈልግ ከሁሉ አስቀድመን ንስሐ ነው የሚያስፈልግ። ስለበደል ወገኖቻችንን፣ ወንድሞቻችንን፣ እህቶቻችንን ስለጠላናቸው ስለነሱ ንስሐ መግባት አለበት። በመጽሐፈ ምሳሌ ምዕራፍ 8 ቁጥር 13 ላይ እግዚአብሔርን መፍራት ክፋትን ይጠላል፣ ትዕቢትንና እብሪትን፣ ክፉንም መንገድ፣ ጠማማውንም አፍ ይጠላለሁ ይላል እግዚአብሔር። ጠማማውን አፍ ከኢትዮጵያ ጠማማ አፍ ብወገድ እንዴት ፈውስ ይሆንልናል? እንዴት ፈውስ ይሆንልን? የፈውስ መንገድ የንስሐ መንገድ ነው። የእርቅ መንገድ ነው። የመያያዝ መንገድ ነው። የፍቅር መንገድ። በአምስተኛ ደረጃ እንደዚህ አገርን የሚያንቀሳቅስ በዓል የወሬ ጉዳይ ብቻ ሆኖ ያለምንም መታሰቢያ እንዳያልፍ ቀኑ የችግኝ ተከላ ቀን ቢሆንስ? ቀኑ እያንዳንዱ ሰው ስጦታ የሚሰጥበት ቀን ቢሆንስ? በበዓሉ ስም ባንክ ተከፍቶ ገቢው በዛ ቢጠራቀም በዛ ስጦታ ደግሞ ትምህርት ቤት፣ ክሊኒክ፣ መንገድ ብሰራ ይህ ሁሉ እንቅስቃሴ ለአገር ልማት ለሕዝብ ጥቅም ከመሆኑም በላይ ተተኪው ትውልድ መልካም ነገር የሚማርበት ይሆናል። ስለዚህ ይህንን ሁሉ መንገድ ላይ ወጥተን ብለን መመለስ ምን ክብር ነው? ምን ፋይዳ አለው? ምን ተደረገ? ነገ የምታስተውለው ምንድነው? የምታስታውሰው ምንድነው? ምንድነው የምናስብ? ምንድነው የሆነው? እስካሁን ለስንት ዘመናት ተደርጓል ይባላል። ምን ተደረገ? አምና ሰው ከመሞቱ ሌላ፣ ደም ከመፍሰሱ ሌላ ምንድነው ትዝታ? እንደዚህ አይነቱን ነገር ምን እናደርጋለን? ምስጋና በምንልበት ጊዜ ምስጋና አንዱ ምስጋና አመስጋኝ መሆናችንን የምንገልጸው በመስጠት ነው። በመስጠት በሜዳ ላይ ከምንወጣ ሌላ ዛፍ ከምንሆን መስጠት በምንሰጥበት ጊዜ ያ የተሰጠው ተሰብስቦ በባንክ ተቀምጦ ከዛ ትምህርት ቤት የሌላቸው ለድሆች ቢሰራ፣ አካባቢ ቢለማ፣ ሐኪም ቤት ቢሰራ መንግስት ይህንን ያደርግ እንደዚህ አላደረገም ከምትሉ ይህንን ነገር ጉልበታችሁን ዘመናችሁን በከንቱ በሜዳ ላይ ከምትጨርሱ ወገኖቼ ከምንጨርስ መልካም ነገርን ልንሰራበት እንችላለን። ሰማይና ምድርን የፈጠረ እግዚአብሔር ማስተዋልን ይስጠን። በከንቱ ሜዳ ላይ ወጥተን ዝም ብለን የማይሆኑን ነገር አይተን መመለስ ዋጋ የሌለው
ዋጋ የሌለው ብላሽ ከንቱ ነው። ከእንደዚህ አይነት ነገር መልካም ነገርን ብናደርግ ብንሰራበት። በኢትዮጵያ ውስጥ ብዙ ስራ አለ። የህዝብን እርዳታ የሚፈልግ የሀገሪቷን ህዝብ እርዳታ የሚፈልግ በሚሊዮን የሚቆጠር ሰው ህዝብ ስራ ቢሰራበት፣ ከዛ ደግሞ ገንዘብ ቢሰጥበት፣ ስጦታ ቢሰጥበት፣ ገበሬው እህል ቢሰጥ፣ ገበሬው ዶሮ ያለው ዶሮ፣ በሬ ያለው በሬ፣ እህል ያለው ያ ተሽጦ ለምን ትምህርት ቤት አይሰራም? ያ ለምን መልካም ነገር አይደረግም? መልካም የሆነ ህዝብ የሚያስታውስ ለትውልዱ በረከት የሚሆን ነገር ብንሰራ፣ ያን የማንሰራበት ወገኖቼ ለማንም የማይጠቅመውን ስራ የማልሰራበት ቀን የተበላሸ የጠፋ ቀን ነው። በሜዳ ላይ ወጣችሁ ሄዳችሁ አከበር ብላችሁ ማንን ነው ያከበራችሁት? ምንድነው ክብሩ? የምታስተውሱት ነገ ምንድነው? ስለዚህ በመልካም ነገር ይሄንን እንለውጠው፣ በመልካም ነገር እንሸፍነው፣ በመልካም ነገር ይውጣበት፣ ይሰራበት። በዚህ አይነት ከከንቱ ነገር ልናመልጥ እንችላለን። ኢየሱስ ክርስቶስ ወደ ዓለም የመጣው ኃጢአተኞችን ሊያድን። ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉም እንዲቀበሉት የተገባ ነው ይላል። እንዴት ያለ ድንቅ ነው! የታመነ ሁሉም እንዲቀበሉት። የኢትዮጵያ ሕዝብ ለኢትዮጵያ ሕዝብ ሰላም ያለው ተስፋ ያለው ይሄ ነው። የእግዚአብሔር ልጅ የናዝሬቱ ኢየሱስ ከዘላለም የመጣ ሕይወቱን የሰጠ እንዳይፈረድብኝ የተፈረደበት፣ እንዳልሞት የሞተልኝ፣ እንዳልጠፋ የጠፋልኝ፣ ዋጋ የከፈለልኝ ኢየሱስን ማወቅ። ስለዚህ መንገዱ፣ መውጫው፣ መግቢያው፣ መፍትሄው አንድ ነው። ሌላ ባህል ሊኖር ይችላል፣ ሌላ ባህል ሊኖር ይችላል። ደቡቡ የራሱ፣ ምዕራቡ የራሱ፣ ምስራቁ የራሱ፣ ጠቅላላ ግን ማዕከላዊው ኢየሱስ መሆን አለበት። ኢየሱስ የሌለበት ሁሉ ብላሽ ነው፣ ከንቱ ነው፣ ፍሬ ፈርስኪ ነው። ይህንን ነው የምነግራችሁ። ይህም ባልነግራችሁ ወገኖቼ እኔ በእግዚአብሔር ፊት ይጠየቅበታል። ነገር ግን ይህንን ይነግራችኋል። ኢየሱስ በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ እንደምናገረው መዳንም በሌላ በማንም የለም፣ ያለ ኢየሱስ የለም ማለት ነው። እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና፣ ከሰማይ በታች ሌላ መፍትሄ የለም። ያለ ኢየሱስ መፍትሄ የለም። ያለ ኢየሱስ መንገድ የለም። ያለ ኢየሱስ ሰላም የለም። ያለ ኢየሱስ ስጦታ የለም። ያለ ኢየሱስ ጤና የለም። ያለ ኢየሱስ ዕርቅ የለም። ያለ ኢየሱስ እድገት የለም። ከሰማይ በታች ለሰው ልጅ የተሰጠው ሌላ የለም። ኢየሱስ ብቻ። ክቡራትና ክቡራን፣ ስለኛ ኃጢአት በመስቀል ላይ በመሞት ውድ ዋጋ በከፈለልን በኢየሱስ ክርስቶስ አምኖ መዳን የዘላለምን ሕይወት ያስገኛል። ከአብ ጋር ለዘላለም ያስታርቀናል። የእግዚአብሔር ልጆች ያደርገናል። ከእስራት ነፃ ያወጣናል። ከሞት ፍርሃት ነፃ ያደርገናል። ከጣዖታት ፍርሃት ነፃ ያወጣናል። ዓለም ሊሰጠን የማይችለውን ሰላም፣ ዓለም ሊሰጠን የማይችለውን እርጋታ ይሰጠናል። በፍቅር እንድንኖር የእርቅ አምባሳደሮች እንድንሆን ይረዳናል። የእርቅ አምባሳደሮች በምድር ላይ እኔና እናንተ የተፈጠርነው ያለነው የእርቅ አምባሳደሮች እንድንሆን ነው። ሰላምን ልንዘራ የሰላም ቋንቋን እንድናመጣ ነው። ወገኖቼ በኢየሱስ ክርስቶስ ማመን፣ በክርስቶስ ኢየሱስ አምኖ መዳን ከብዙ ርካሽ ነገሮች ነፃ ያወጣል። ከዘረኝነት ነፃ ያወጣል። ከጨለማ ሥራ ጋር እንዳንተባበር ያደርገናል። የፍቅር ሰዎች፣ የምሕረት ሰዎች፣ የፍሬ ሰዎች ያደርገናል። ኢየሱስ ክርስቶስ የሰማይና የምድር ንጉሥ የሆነው እግዚአብሔር በጌታ በኢየሱስ ክርስቶስ ማስተዋልን ይስጠን። አሜን ይስጠን።
ማስተዋልን ይስጠን፣ ሕይወቱን ይስጠን፣ ምሕረቱን ያሳየን። ይህን መልእክት ስንሰማ ዝም ብለን እንዳናልፎ እግዚአብሔር ይርዳን፣ ብርሃኑ ይብራልን፣ ምሕረትን እንድንቀበል እግዚአብሔር በምሕረቱ ይገናኘን፣ ቃሉ ያግኘን፣ መንፈሱ ያግኘን፣ እውነቱ ያግኘን፣ ከዓለም ትርክምርኪ ነገር ሁሉ ነፃ ያውጣን። ወገኖቼ እግዚአብሔር ማስተዋልን ይስጥ። ኢትዮጵያን በመለኮታዊ ኃይሉ እግዚአብሔር ይጠብቃል። እናንተንም ይጠብቃችሁ፣ ሕይወታችሁን ይጠብቅ፣ ዘመናችሁን ይጠብቅ፣ ትዳራችሁን ይጠብቅ። በጤና ተጠበቁ። አእምሯችሁ የተፈወሰ፣ ልባችሁ የተፈወሰ፣ ለጌታ ለኢየሱስ ክርስቶስ የተከፈታችሁ ሁኑ። በማንኛውም በዓል በማንኛውም እናከብራለን ብላችሁ ያ ጠላት እንዳይነድፋችሁ፣ እንዳይነክሳችሁ፣ እንዳያጠፋችሁ ተጠንቀቁ። የክርስቶስ ኢየሱስ ደም ይጠብቃችሁ። የክርስቶስ ኢየሱስን ደም በምድሪቷ ላይ ይረጫል። የሰይጣን አንደበት እንዲዘጋ፣ የክርስቶስ ኢየሱስ ድምፅ እንዲሰማ እኔ ጸልያለሁ። የእስራኤል ቅዱስ እግዚአብሔር ይጠብቃችሁ። ሕይወታችሁን፣ ዘመናችሁን ይጠብቅ። በመውጣት በመግባት ተጠበቁ። ከዚህ ከምነርፍ ከጠላት ከሰይጣን ተጠበቁ። እግዚአብሔር ይጠብቃችሁ። ሕይወታችሁን፣ እግራችሁን፣ ልባችሁን፣ አእምሯችሁን ይጠብቅ። እግዚአብሔር ይጠብቃችሁ። እግዚአብሔር ኢትዮጵያን ይጠብቃል። ቤታቸው የሚሰራው የሚታረደው ነገር ቁጥሩ ማወቃችን፣ የሚሳሉ ስለት አባ ዳካ፣ አባ ምናምን በጣም ብዙ የኔ ቤተሰብ የከፈለውን መከራ፣ የኖሩበትን መከራ፣ አሁንም የሚኖሩበትን መከራ በቃላት የሚገለጥ አይደለም። ከቃላት በላይ ይሄ የኖረበት ያየው ብቻ ነው የሚያውቀው። ለአንዳንዱ በርቀት ምናልባት ያማረውን ልብስ ምናልባትም በውጪ ዝም ብሎ እንዱ በባህል በምናምን ውጪውን የሚያየው፣ እኛ ቤት ግን ሞት ነበረ። የሞት ቤት ነበር እና በቃ የአባቴ ወንድሞች ብዙዎቹ አልቀዋል። እና እንግዲህ እግዚአብሔር ያንን መከራ፣ ያንን ሞት፣ ያንን ጨለማ ነው ከኛ ቤት ያነሳ። አርሲ ተወልደ እዛ ነው ያደግከው። እንዴት ነው ጌታ ኢየሱስን እንደ ግል አዳኝ ያወቅከው? እንግዲህ ይሄ ሰፊ ርዕሰ ጉዳይ ያለው ነው፣ ሰፊ ታሪክ ያለው ነው። ምናልባት የኔንም ያንተንም ሚነካ ነው። ያው እንግዲህ የኔ የቤተሰብ ባክግራውንድ ዋቀፈታ ነው። ዋቀፈታ ነበርኩ። በዋቀፈታ እምነት ውስጥ ከኔ በፊት የነበሩ ትውልዶች በሙሉ በዋቀፈታ እምነት ውስጥ የነበሩ ናቸው። በወቅቱ እኔም በተወለድኩበት ጊዜ ወይም ልጅ ሆኜ ቤተሰቦቼ ፕራክቲስ የሚያደርጉት ሃይማኖት የዋቀፈታ ሃይማኖት ነው። በዛ ሃይማኖት ውስጥ እንግዲህ እምነቱ የራሱ የሆነ ደንብ አለው፣ የራሱ ስርዓት አለው። በሃይማኖቱ ሰፉ ይባላል። ማለት ሰፉ ማለት የዛ ሃይማኖት መንፈሳዊ ስርዓት ማለት ነው። ያንን መንፈሳዊ ስርዓት ዋቃ ለሰው ልጆች ሰጠ ተብሎ ነው የሚታሰበው የሚታመነው። እንግዲህ በኦሮሞ በዋቀፈታው እምነት ቤተሰቦቼ ያንን ሰፉ የጠበቁ አይመስለኝም። እንግዲህ ሰፊ ታሪክ ነው። ከሸዋ ወደ አርሲ ሲዛወሩ በአያቶቻችን መንፈስ ምሪት፣ በሞቱ አያቶቻችን መንፈስ ምሪት ነው ወደዛ የሄዱት። እሱ ራሱን የቻለ በኦሮሞ ዋቀፈታ ውስጥ የቅድመ አያቶችን መንፈስ ማክበር፣ ከነሱ ጋር መገናኘት፣ የነሱን እገዛ መቀበል፣ ምሪት መቀበል የሚባሉ ብዙ የራሱ ዝርዝር ነገሮች አሉት። በዛ ሙቭ አደረጉ። እዛ ከሄዱ በኋላ ሰፉ ብዙ አልጠበቁ፣ ስርዓቱን አልጠበቁ። እንግዲህ በዛ እምነት ሰፉ ደግሞ ካልጠበቅ፣ ያንን ስርዓት ካልጠበቅ፣ ስርዓቱን ሃይማኖቱን በትክክል የማታስኬድ ከሆነ አያናዎች ይቆጣሉ። አያናዎች ከተቆጡ ደግሞ ኮንሲኩዌንሱ ወይም ውጤቱ እስከ ሞት ነው። ብዙ አደጋ፣ ብዙ ችግር፣ ብዙ ህመም፣ ብዙ ጭንገፋ፣ ብዙ መከራ፣
ብዙ አይነት ሰፈሪንግ ነው የሚደርሰው። ይሄ ደግሞ ማንኛውም ዋቀፈታ ያውቀዋል። በተለይ አያና ተቆጣ ማለት ምን ማለት እንደሆነ። ስለዚህ በቤተሰቦች ላይ አያና ተቆጣ። የተቆጣው ደግሞ ሰፉን ተላልፈው ነው፣ አልጠበቁትም። አያናዎቹ ተቆጡ። ቤተሰቦቻችን የቤተሰብ ግማሽ ያህል አለቀ፣ ጨረሳቸው። አያና ገደላቸው እና ከገደላቸው በኋላ የቀረው ቤተሰብ ራሱ አላቂ እንደሆነ ሟቾች እንደሆኑ ገባቸው። ስለዚህ ብዙ አዋቂ ቤት፣ ብዙ አያና ያለው ሰው ቤት፣ ብዙ ቦታ ተንከራተቱ። ነገሩ ምንድነው ለማለት ለማወቅ እንዴት እንመልሰው እንዴት እንቀለብሰዋለን የሚለው ማለት ነው። በዚህ ሂደት ውስጥ እንግዲህ ወደ ኤከራ ተኬደ። ኤከራ አያታችን ተጠሩ። ይሄ ኤከራ ማለት በዋቀፈታ እምነት ጸጋ ያለው ወይም አያና ያለው ያንተን ኤከራ ወይም የአንድ ቤተሰብ ኤከራ የሞቱ ሰዎች የቀደሙ ሰዎችን ጠርቶ የኔ ሰዎች ችግር ምንድነው ምን ቢያደርጉ ነው የሚተርፉት የሚለውን ይጠይቃል። በሱ ተጠይቆ በሱ ምሪት ሰፊ ታሪክ ነው። እኛ ሁላችን ሰፉን እንደገና መልሰን አምልኮን እንደገና መልሰን ሁሉን ነገር እንደገና መልሰን ለማቆምና ለማስኬድ ተሞከረ። ለትንሽ ጊዜ ሄድን። በእርግጥ 10 ዓመት ያክል እኔ እዛ ውስጥ በዚህ በኤከራው ሹመት ተሰጥቶኝ ወይም ደግሞ ኤከራዎቹ እሱ ንጹህ ነው ሕፃን ልጅ ነው ተብሎ ተናገረ ወይም ተነገረልኝ። ከዛ በኋላ እሱን ወስጄ የመጀመሪያውን አይነት አምልኮ በብዙ አይነት መስዋዕት የሚደረግ አምልኮ አደረግን። ይሁንና ግን እኔ እሱን ባረኩ በሁለተኛ በሶስተኛው ዓመት ታማሚ ነበርኩ። ታማሚ ሆንኩ ማለት ያዞረኛል፣ ይጥለኛል፣ ይነስረኛል። ሌሊቱን ሙሉ የሆኑ 20 ሰዎች መጥተው ይቀጠቅጡኛል፣ ይደበድቡኛል፣ ያሰቃዩኛል፣ ገደላ ውስጥ ይወረውሩኛል፣ በሰይፍ ይወጉኛል፣ አንገቴን ለመቁረጥ ይታገላሉ፣ ይጮሃለሁ። ፊዚካሊ ያመኛል፣ ውስጤ ተረብሿል፣ አይምሮዬ ተረብሿል። በቃ ለማበድም ትንሽ ነው የቀረኝ ጨርቄን ጥዬ ለመሮጥ። በተለይ አንድ ጊዜ 3 ወር ያህል ታምሜ ተኛሁ። ማለት በግማሽን አካል ብቻ እያመመኝ በአንድ በኩል ብቻ እየነሰረኝ እና በዛ ጊዜ ቤተሰቦቼ ያልሄዱበት ያልጠየቁት ያላማከሩት የአያና ቤት የውቃቢ ቤት ወይም ባለ አላቸው የሚባል ቤት ተሞከረ፣ አልተቻለም። እንግዲህ መጨረሻ ላይ ግን እኔ አዳኝ ፍለጋ ያዳኝ አለ አምላክ ሆይ እንዴት ተውከኝ? እኔ ያገለገልኩ እንዴት ጩኸቴ በዛ፣ ለቅሶዬ በዛ። አንተ የምታገለግለው ግን ማገለግለው ዋቃ እንግዲህ በገልማ በእሬቻ በአቴቴ በቦረንትቻ በሚደረጉ ነገሮች በገልማ ያ ሁሉ አድርጌ ግን እኔ መከራ ውስጥ ነበርኩ። ያ መከራ እጅግ በዛ። በዚህ አጋጣሚ እንደው ያንተን ብዙ ማወቅ ፈልጋለሁ። ያንተ ቤተሰቦችም እንዳለቁ በአንድ በራሪ ቪዲዮ ሰምቻለሁ። እና እንግዲህ ያ መከራ የአዳኝ ያለ አልኩ። በዚህ አጋጣሚ ብዙ ሃይማኖቶች ሞክረናል። የተለያየ እናቴ ለምሳሌ የተለያየ ጽዋ ሌላ ሃይማኖት ውስጥ ገብታ ሞክራለች፣ አልተቻለም። ተስላለች፣ አልተቻለም። የመጨረሻ ግን የሰማነው ቢጸለይ ይድናል፣ ጴንጤ ብትሆን ትድናለህ፣ ቢጸለይ ትድናለህ የሚል መልእክት አይነት የሆነ አንድ ሰው ነገረኝ። እና ከዛ በኋላ እንግዲህ ለጸሎት ነው ሄድኩ። ያን ቀን በኋላ ነው የሚገባኝ፣ እንግዲህ አሁን ነው የሚገባኝ። ከዛ ያኔ ከዳው ማለት ታሪክ ከተቀየረ በኋላ ነው የሚገባኝ። እና በኦሮሞ ዋቀፈታ ሃይማኖት መንፈስ ሁሉ ቅዱስ ነው፣ አያና ሁሉ ቅዱስ ነው። በመጽሐፍ ቅዱሳዊው ደግሞ አስተምህሮና እይታ መንፈሶች ወይም አያናዎች በሁለት ይከፈላሉ። ቅዱስ አለ፣ እርኩስ አለ። የእግዚአብሔር አለ፣ የሰይጣን ወገን አለ። እንግዲህ ይሄንን በመጽሐፍ ቅዱስ በክርስቲያን መነጽር ነው አሁን የገባኝ። እና ወደ ጸሎት ቦታ ሲሄድ
ኢየሱስ የተባለውን የዋቃ ልጅ ዋናውን ትልቁን አያና ሲቀበል በሱ ስም ስጸልዩልኝ በርግጥ ከባድ ጸሎት ነበር። ጊዜው ለ8 ሰዓት ነው የተጸለየው። መንፈሱ አለቅም ብሎ አልወጣም ብሎ 8 ሰዓት ጸሎት በኋላ ለመጀመሪያ ጊዜ ሰላም የሚባል እረፍት የሚባል ልቤ ላይ አይምሮዬ ላይ ውስጤ ላይ አረፈ እና እንዲህ ብዬ ገልጸዋለሁ ያንን ድነቴን። የእውነተኛው አምላክ እውነተኛው ዋቃ ልጅ አያናው ክርስቶስ ገብቶ ሌሎችን ከኔ ያስወጣልኝና እሱ ገባ ብዬ እገልጸዋለሁ። መዳኔ ከመከራ ከጨለማ ከህመም ከተስፋ መቁረጥ የተገላገልኩበት ነው፣ ነፃ የወጣሁበት ነው እና ስለ መዳኔ ሁሌ ሳስብ ይገርመኛል። እዚያን ጊዜ ይሄን ስትታመም ሲያቃዥ ሰዎች የሚያምኑ በአንተ ላይ መንፈሱ አርፈዋልና አንተ ሌሎችን ትረዳለህ የሚል እምነት ነበር። ቤተሰቦቼ የሚሉትና እኔ የምኖረው የተለያየ ነው። ቤተሰቦቼ ምን ይላሉ? አንተ ያው አንተን የተመረጥከው አንተ የተመረጥክ ነህ፣ አንተ ላይ አያና አለ፣ አንተ ላይ ያረፈ የአባቶቻችን አምላክ አለ፣ ስለዚህ አንተ እኛ ሁላችን ትረዳናለህ የሚል ነው። እኔ ደግሞ ሰቃያለሁ። እኔ ደግሞ ሌሊት ሁሉ ሲጮህ ነው ማድረው። ቢያንስ ሌሊት 1-5 ይጮሃል። ምናልባት እንደው በዚህ አጋጣሚ ሌሊት የሚጮሁ ከእንቅልፋቸው በእንቅልፋቸው የሚያሳድዳቸው በእንቅልፋቸው የተለያየ ነገር የሚያዩ በመናፍስት ዓለም ውስጥ ከፍተኛ ውጊያ ውስጥ እንዳሉ ማሰብ አለባቸው። ነፃ ማውጫው ደግሞ ክርስቶስ ነው እና ለቤተሰቦቼ ተስፋ ነበርኩ። ለኔም ሲጀምር እንደተመረጠ ሰው ቆጥር ነበር። በኋላ ግን ነገሩ የመከራ የጭንቀት የተስፋ መቁረጥ የሳፈሪንግ ናይትሜርስ አይነት ህይወት ነው ያሳለፍኩት።